ይሄን ይመስላል። እስከ መጨረሻው ቪዲዮውን ተከታተሉ። ከመጀመሪያው ጀምሬ እንዴት እንደሰራሁ አሳያችኋለሁኝ። በጣም ያምራል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወገን ፍረዱኝ። ይሄ አረም አይደለም፣ አረም ነው። ይሄ አረም ነው። እኔ የማውቀው ይሄን አረም ተብሎ ነው የማውቀው። ይሄ አረም አይደለም። ቆይ እስቲ አረም ነው በሉኝ። ስንት አመቴ ስሰራ ግን በቃ ማትቀናት በቃ ማመን አቅቶኛል። ይሄ አረም አይደለም የሚለውን ከራሴ ጋር ጭቅጭቅ ይዣለሁ። ኦኬ ተመልካቾቼ የዚህን ሰላጣ ነው የማሳያችሁ። ይሄ ርጅላ ይባላል። አላቅም በኢትዮጵያ ምን እንደሆነ። አረም ነው እንዴ? አረም ነው መሰለኝ። አረም ነው መሰለኝ የሚባለው። እኔ አላውቀውም። እስቲ ስሙ በኮሜንት ላይ ጻፉልኝ። ምን ይባላል ይሄ? ፍየል ሲበላው ነው የማየው እኔ ኢትዮጵያ ሀገራችን በገጠር እንደዚህ ፍየል ከመሬት ውስጥ የሚነቀል ነው ይሄ አረም ተብሎ እና ይሄንን ነው ዛሬ የምንሰራው ማሳያችሁ። ግን ጥሩ ነው ያኔ ለሰላጣ አሪፍ ነው። ከዚህ በፊትም ሰርተን ስለምናውቅ ይጣፍጣል፣ ጣፋጭ ነው እና እዚህ ጋር ጀምሬዋለሁ። አስለን ናና አለኝ። ብዙ ካላችሁ ብዙ ማድረግ ትችላላችሁ። ያው እኔ እንዳለኝ ነው። እዚህ ጋር ሽንኩርት አለኝ። ይሄን ከዛ 2 ኸያር አደርጋለሁኝ። ኩዝበራ በቅዶንስ አደርጋለሁ። እመለስላችኋለሁ። እሺ እንግዲህ ያደረኩት ይሄ ኩዝበራ ነው። እነዚህ ደግሞ በቅዶንስ ናቸው። እናንተ ማብዛት ትችላላችሁ እንደምትፈልጉት። እኔ ግን ትንሽ ስለሆነ ስር የተባልኩት እንደዚህ ነው የምሰራው ማለት ነው። ይሄንን አጥባለሁኝ። ከዛ ይሄንን እንዴት አድርጋችሁ እንደምትሰሩት አሳያችኋለሁ። አንድ በአንድ ማለት ነው። ስቴፕ ባይ ስቴፕ እንዴት እንደምትሰሩ ማለት ነው። ይሄ አያስፈልግም፣ ቅጠሉ ብቻ ነው የሚያስፈልገው። አሳያችኋለሁኝ። እዚህ ጋር ደግሞ ሾርባ አደስ እየሰራሁ ነው። የምስር ሾርባ ማለት ነው። ባለፈው ኦልሞስት ቆይቷል። ምናልባት 1 ወር ሊሆነው ይችላል። ሰርቻለሁኝ። ግቡና ዩቲዩብ የኔ ቪዲዮ ውስጥ ታገኙታላችሁ እንዴት እንደሚሰራ። ኦኬ ተመልሻለሁ ማለት ነው። እንደዚህ ቅጥፍ እያደረጋችሁ ነው የምታረጉት። አንድ እጄ መቀጠፍ አልችልም። አስቀምጠው። እዚህ ያረጋችሁ በጣም ይሞቃል። ቀን እያደረጋችሁ ይሄን እኔ ባኛ ሀገር የማውቀው አረም ነው፣ ፍየል ሲበላው ነው። እኔማ በቃ በዚህ አይነት ኢትዮጵያ ስገባ በቃ ቤተሰብ ራሱ እቺ ፍየል ናት እንጂ ከልጅ አይደለችም ነው የሚባለው። ይሄንና መሎክያ አለቀውም። ፍየሎቹ ወይም በሬዎቹ ሲበሉ ብቻ ካፋቸው ላይ ንቅጥ አድርጎ መብላት ነው። እውነትም ጨለለች ነው የሚባለው።
ኢትዮጵያ ሄጄ ይሄንን ካደረግኩ ማለት ነው አሁን ያልኳችሁ እና ሱብሃንአላህ እኛ ሀገር ስንት የሚበላ ነገር አለ፣ ኒዕማ አለን፣ አላህ ሰጥቶናል ሪዝቅ። ግን እኛ አናውቀውም፣ የሚበላውን አናውቀውም፣ የሚጣለውን አናውቀውም፣ ያለንን አናውቀውም። ወይ 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 ከባድ ነው። በነገራችን ላይ ይሄ ኢዳምም ይሰራል ከእንትን ጋራ ከምስሩ ጋራ ማለት ነው። ይሰራ የለም? አዎ ይሰራል። ይሄ ነው ከምስሩ ጋር የሚሰራው ወይስ ርጅላ የሚባለው ነው? ርጅላ የሚባለው ይሄ ነው። ሌላኛው አለ ጀማነህ ነው ጀማነህ የሚባለው ጎመን አይነቱ ማለት ነው። ተረሳኝ ዘማን የሰራ ነው ወጡን። ይሄንን ካየን ወዲያ ይሄንን ሰላጣ ከጀረቡ ወዲያ ይሄንን ሰላጣውን እንጂ የሚበሉት እንደዚህ ኢዳም ሰርተን አናውቅም። አፍረን የሚበላ የለም ኢዳሙን ማለት ነው። በጣም ሙቀት አለ። በጣም ነው ሙቀት ያለው። ኩሽና ሙቀየፍ የለም። እዚህ ሙቀቱን ተውኝ፣ እያላበኝ እየጠረግን ነው። እናንተ የሚበቃችሁን ያህል ታደርጋላችሁ። ይሄ ራሱ ትንሽ ከሆነ ያላችሁ ኸስ መጨመር ትችላላችሁ። ግን ብዙ ስለሆነ ያለን ሙላዚም ኸስ እና ደግሞ ፍጅሪ ቀይ ማለት ነው። ሎሚ እንደ ሎሚ አይነት ሆኖ ግን ቀይ ነው። ከጅርጅር ጋር ከሽንኩርት ጋር የምታደርጉት ከጎመን ጋር ሩዝ ሲቀርብ ያደርግ የለ ከከብሳ ጋር እሱ ማለት ነው። እሱን ብታደርጉበት አሪፍ ነው። ይሄ ነገር ጨርሼው ልምጣ መሰለኝ። እስካሁን ድረስ ትንሽ ብቻ ነው የለቀምኩት። ላሳያችሁ። አይ ቢስሚላህ፣ በዚህ አይነትማ እኮ እናድራለን። ልጨርስና እመጣለሁ። ያቺት የሰራሁት ይሄን ሁሉ ይበቃኛል። እንደውም በዛ ይላችሁ ደግሞ እዚህ ጋር ፍየል ቢኖር እኔማ እዚህ ሀገር አንድ ፍየል እኮ ብገዛ ሰዎቹ ቢፈቅዱልኝ ባረባ ራሱ አሪፍ ነበረ። ጥሩ ሀሳብ ነው። ምን ይመስላችኋል? እንደ ሀሳብ ወላሂ የመሎህያው አለ እዚህ አለ። በጣም አሪፍ ነበር የሚሆነው። አሁን ይሄ በቃ መጣን ነው። ገና አልደረቀም። እነዚህም ድርቅ ማለት አለበት። ልክ እንደዚህ ያደርጋችሁ። ደርቋል ግን ካሜራው ነው እዛ አይቆረጥም። እንደዚህ ደብለቅ እመለሳለሁ። ሻይ ሰርቼ አቤት የነገር በአንድ እጅ አይቻልም። ያችሁት
ደበላለቅ እንዴት እንደሚያምር እንትን የለኝም። ፍጅሪ ስሙ ጠፍቶብኝ ነው። ፍጅሪ የለኝም። ፍጅሪ ቢኖረኝ በጣም ጥሩ ነበር፣ ግን የለኝም ፍጅሪ። ስለዚህ ችግር የለውም ማለት ነው። ያው ከድነን እናስቀምጠዋለን። ይሄን ይመስላል ኢንሻአላህ። ያው ይሄ ምን ሰላጣ ነው የሚባለው? የአረም ሰላጣ፣ የሪጅላ ሰላጣ ይባላል። እና እናንተም ሰርታችሁ ሞክሩት። አሁን ሶሱን አሳያችኋለሁ። ልሰናበታችሁ ነበር፣ ለካ ሶስ ደግሞ አላሳየኋችሁም። እሱን አብረን ደግሞ እንሰራለታለን ማለት ነው። ኦኬ ተመልካቾቼ፣ እዚህ ጋር እንደምታዩት ሶሱ ጨው፣ ነጩ ጨው ነው። ጥቁሩ ደግሞ ጥቁር ቅመም ነው፣ ፍልፍል አስወድ ማለት ነው። ይሄ አረንጓዴው ደግሞ ናዕና ምጀፈፍ። ከሌላችሁ ችግር የለውም። ቅድም ሰላጣው ላይ ስለቆረጥን ችግር የለውም፣ ይበቃል። ይሄ ደግሞ ነጭ ሽንኩርት ነው። ኦኬ 4 ነገር። እዚህ ጋር ደግሞ ሎሚ አለኝ፣ ዘይቱን 6 ማለት ነው በአጠቃላይ የምታደርጉበት። ደበልቀው በአንድ እጅ አልችልም። እዚህ ዘይቱን አረጋለሁ ማለት ነው። አይደል 6 ነገር ብቻ ነው የማደርገው። 6 አልሞላም ወበስ። እንደዚህ አድርጋችሁ ሰሩታላችሁ ማለት ነው። ዛሬ ቪዲዮ ይሄን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ እያልኩ ሰናበታችኋለሁ። ባይ